የአርሰናል ደጋፊዎች አስደናቂ ታሪክ። ታማኝነት በችግር ጊዜ። የአርሰናል ደጋፊዎች ወይም ጉነርስ በዓለም እግር ኳስ ውስጥ ካሉ እጅግ ታማኝና ስሜታዊ ደጋፊዎች መካከል ይመደባሉ። የእነሱ ልዩ ታሪክ የሚጀምረው ከክለቡ አመሰራረትና የደጋፊዎች ባህል እድገት ጋር ነው። አርሰናል እንደ አውሮፓውያን አቆጣጠር በ2003-2004 የውድድር ዘመን የማይበገሩት ዘ ኢንቪዚብልስ በመባል ያለ ምንም ሽንፈት ፕሪሚየር ሊጉን ሲያነሳ የደጋፊዎቹ ኩራት ጥግ ደርሶ ነበር። ነገር ግን እውነተኛው የደጋፊዎች ታሪክ የሚጀምረው ከዚህ በኋላ ባሉት አስቸጋሪ ዓመታት ነው። ክለቡ አዲሱን የኤምሬትስ ስታዲየም ለመገንባት ከፍተኛ ዕዳ ውስጥ በገባበትና ለዓመታት የፕሪሚየር ሊግ ዋንጫን ማሸነፍ አቅቶት በነበረበት የሽግግር ወቅት ደጋፊዎቹ ክለባቸውን አልጣሉም። በዓለም ዙሪያ ያሉ ደጋፊዎች ቡድኑ ዋንጫ ባያነሳም የሚጫወተውን ማራኪና አጥቂ የእግር ኳስ ፍልስፍና በአርሴን ቬንገር ይመራ የነበረው ማለት ነው በመውደድ ታማኝነታቸውን አስመስክሯል። አርሰናል በዓለም ላይ ካሉ ክለቦች ሁሉ ቀድሞ የተለያየ ዘርና ባህል ያላቸው ተጫዋቾችን በማቀፍ ይታወቃል። በተለይም በፈረንሳይ፣ በካሪቢያንና በአፍሪካውያን ተጫዋቾች እንደ ቴሪ ኦነሪ፣ ፓትሪክ ቬራና ካኑ አማካኝነት ክለቡ በዓለም ዙሪያ ካሉ ጥቁር እና አፍሪካውያን እግር ኳስ አፈቃሪዎች ጋር ጥልቅ እና የማይበጠስ ፍቅር መመስረት ችሏል። ዛሬ አርሰናል በሜዳው ብቻ ሳይሆን በየአህጉሩ በሚሊዮን የሚቆጠሩ ደጋፊዎች በቅንጅት የሚያንቀሳቅሱ ጠንካራ የደጋፊዎች ማህበራት ኦፊሻል ሰፖርተርስ ክለብስ ያሉት ትልቅ ተቋም ነው። የአርሰናል ደጋፊዎች በብዛት በሚገኙባቸው 10 አገራት በቅደም ተከተል የደጋፊዎቹ ቁጥር በዲጂታል ተከታዮች በይፋዊ የደጋፊዎች ማህበር አባላት እና በስርጭት እይታዎች ላይ ተመስርቶ ሲሰላ የሚከተሉትን ሀገራት በቅድሚያ ይጠቅሳሉ። 10ኛ ደቡብ አፍሪካ። በደቡብ አፍሪካ የእንግሊዝ ፕሪሚየር ሊግ ትልቅ የቴሌቪዥን ስርጭት ገበያ አለው። አርሰናል በሀገሪቱ ባሉ ዋና ዋና ከተሞች ጆሃንስበርግ እና ኬፕ ታውን እጅግ ዘመናዊና የተደራጁ የደጋፊዎች ማህበር አሉት። 9ኛ ጋና። በምዕራብ አፍሪካ የእንግሊዝ ፕሪሚየር ሊግ ከፍተኛ ተወዳጅነት ካላቸው ሀገራት ጋና ቀዳሚዋ ናት። በተለይ እንደ ቶማስ ፓርቴ ያሉ የሀገሪቱ ኮከቦች በክለብ ውስጥ መኖራቸው የደጋፊውን ስሜት በየሳምንቱ ቅዳሜና እሁድ በከፍተኛ ሁኔታ እንዲያገረሽ ያደርጓል። 8ኛ ግብጽ። በሰሜን አፍሪካና በመካከለኛው ምስራቅ ቀጠና ትልቁን የአርሰናል ደጋፊ የያዘችው ግብጽ ናት። በተለይ መሐመድ ኤልነኒ በክለቡ ቆየባቸው ረጅም ዓመታት የግብጽ ደጋፊዎች ለአርሰናል ያላቸውን ዲጂታል ድጋፍና ፍቅር በከፍተኛ ሁኔታ አድጓል። 7ኛ ኬንያ። በምስራቅ አፍሪካ ከፍተኛ የፕሪሚየር ሊግ የቲቪ ስርጭት እይታ ካላቸው ሀገራት ኬንያ ግንባር ቀደም ነች። በዋናው ከተማዋ ናይሮቢና በተለያዩ ክፍለ ሀገራት ያሉ ደጋፊዎች ማሊያቸውን ለብሰው በጋራ ጨዋታቸውን በመመልከትና በማህበራዊ ሚዲያ ላይ እጅግ ንቁ ተሳትፎ በማድረግ ይታወቃሉ። 6ኛ ኢንዶኔዥያ። የደቡብ ምስራቅ እስያ የዲጂታል ደጋፊዎች ማዕከል በፌስቡክ፣ ኢንስታግራም እና ኤክስ ወይም ትዊተር ላይ ያሉ የአርሰናል ደጋፊዎች ገጾች በሚሊዮን የሚቆጠሩ እጅግ ንቁ የሆኑ የኢንዶኔዥያ ተከታዮች አሏቸው። ክለቡ ወደ እስያ በሚያደርጋቸው ጉብኝቶች የኢንዶኔዥያ ደጋፊዎች የሚያሳዩት አቀባበል እጅግ አስደናቂ ነው። ወደ ዋናዎቹ 5 ሀገራት ከመግባታችን በፊት የእናንተ ግምት ቁጥር 1 ማን ይመስላችኋል? ኮሜንት አድርጉና እንቀጥል። 5ኛ አሜሪካ። በይፋዊ የደጋፊ ማህበራት ኦፊሻል ሰፖርተርስ ክለብ ስርጭት እና ስፋት አሜሪካ ቀዳሚዋ ናት። የእግር ኳስ ወይም ሶከር ስፖርት በአሜሪካ በፍጥነት እያደገ ሲመጣ አርሰናል ቀዳሚውን ድርሻ ወስዷል። ክለቡ በየክረምቱ በአሜሪካ በሚያደርጋቸው የአቋም መለኪያ ጨዋታዎች ትልቅ ስታዲየሞች ሙሉ በሙሉ በቀይና ነጭ ቀለማት ይጥለቀለቃሉ። 4ኛ ህንድ። በህንድ ወጣቱና የከተማው ነዋሪ ዘንድ አርሰናል በፍጥነት እያደገ የመጣ ግዙፍ የደጋፊ ማህበር አለው። ህንድ በህዝብ ብዛቷ እና በቴክኖሎጂ እድገቷ ምክንያት የአርሰናል ጨዋታዎች በቀጥታ ስርጭትና በዲጂታል አማራጮች በመመልከት ረገድ የክለብ ዋነኛ የገበያ ማዕከል እየሆነች ነው። 3ኛ ቻይና። በማህበራዊ ሚዲያ በተለይም በቻይናው ታዋቂ መድረክ
ዌቦ ላይ በሚሊዮን የሚቆጠሩ ይፋዊ ተከታዮች አሏቸው። ቻይና ለአርሰናል ትልቅ የንግድ የማሊያ ሽያጭና የዲጂታል ደጋፊ መሰረት ያላት የክለቡ ዋነኛ የእስያ ምሰሶ ናት። ሁለተኛ ናይጄሪያ በአፍሪካ አህጉር ትልቁና ታሪካዊ የአርሰናል ደጋፊ ማህበረሰብ ያለባት ሀገር ናት። ከታዋቂውና ተወዳጁ ተጫዋች ካኑ ንዋንኮ ዘመን ጀምሮ ናይጄሪያውያን ለአርሰናል ያላቸው ፍቅር ከእግር ኳስ በላይ ባህልና ትልቅ ማህበራዊ ህይወት ሆኗል። በናይጄሪያ አርሰናል የብዙዎች የልብ ትርታ ነው። አንደኛ እንግሊዝ ምንም ጥርጥር በሌለው ሁኔታ አንደኛው ሀገር የክለቡ መገኛ ራሷ እንግሊዝ ናት። በለንደን ከተማና በመላው ዩናይትድ ኪንግደም የሚገኙ በየሳምንቱ የ60,000 ታዳሚያን ዘመናዊ ኤምሬትስ ስታዲየም የሚያጨናንቁት እነዚህ ታማኝ ደጋፊዎች ናቸው። ለአርሰናል ያላቸው ፍቅር በትውልድ ደረጃ እንደ ውርስ የሚያስተላልፉት ጽኑና ቀዳሚ ደጋፊዎች የሚገኙት እዚህ በለንደን እምብርት ነው። የክብር ማስታወሻ ይፋዊ የዲጂታል መረጃዎች ሀገሪቱን በቁጥር እንዲህ በደረጃ ቢያስቀምጣቸውም ከአውሮፓ ውጪ ለአርሰናል ካላቸው ንጹህ ፍቅር እብደትና ጨዋታ ባለበት ቀን ከተማን ቀይና ነጭ የማድረግ ድንቅ ባህል አንጻር ሀገራችን ኢትዮጵያ በዓለም አቀፍ ደረጃ በልዩ ሁኔታ የሚታይ እና ወደር የሌለው ፍቅር ያላት ሀገር መሆኗን መመስከር ያስፈልጋል። የአርሰናል ፍቅር ድንበር የለውም። ከለንደን ጎዳናዎች ተነስቶ መላውን ዓለም ያዳረሰ ታላቅ ስሜት ነው። እናንተስ መድፈኞቹን ከየትኛው ሀገር ወይም ከተማው ናችሁ ነው የምትደግፉት? በደረጃው ላይ ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።